የሮዝመሪ ቅጠሎችን ከግንዱ አውጥተን በፈላ ውሃ ውስጥ ብናደርገው በደቂቃዎቹ ውስጥ ቀለም እንዴት እንደሚቀየር ይመልከቱ። ይህ ለምን ይሆናል? ምክንያቱም በውሃ ውስጥ ሲኒዮልና ካንፈር የሚባሉ የተፈጥሮ ንጥረ ነገሮች ስለሚቀላቀሉ ነው። እነዚህም የፀጉር እድገትን ያፈጥናሉ፣ የፀጉር መነቃቀልን ይቀንሳሉ፣ እንዲሁም ፀጉሮ ውብና ወፍራም እንዲሆን ያደርጉታል። እንዴት እንደሚዘጋጅ እነሆ። 3 ትኩስ የሮዝመሪ ቅጠሎች ያራግፉ። ምድጃ ላይ 1 ሊትር ውሃ እንዲፈላ ያድርጉ። ከፈላ በኋላ እሳቱን ዝቅ በማድረግ የሮዝመሪ ቅጠሎቹን ጨምሩ። ለ15 ደቂቃዎች እንዲበስሉ ይተዉት። ከ15 ደቂቃ በኋላ የውሃው ቀለም ሲቀየር ታያላችሁ። አጥፍተው ውሃውን ያጣሩት። የተጣራውን ውሃ በስፕሬ ጠርሙስ ውስጥ ያስገቡት። ትኩስ የሮዝመሪ ቅጠል ወደ ጠርሙሱ ውስጥ ይጨምሩ። እንደ አማራጭ ቀረፋ ይጨምሩ። በአካባቢው ሁኔታዎች ወይም በከፍተኛ ሙቀት ምክንያት የሚደርሱ የፀጉር ጉዳትን ለመቀነስ ስለሚረዳ ፀጉሮን ከታጠቡ በኋላ በማካፈል በራስዎ ላይ ይርጩት። ከዛም ለ1 ደቂቃ በጣቶ እንዲመጥ ይሹት። ውጤቱን ለማየት በየቀኑ ይጠቀሙት። ይህንን ዘዴ ለምን እንደሚጠቀሙ ያውቃሉ? ቀላልና ርካሽ፣ በተፈጥሯዊ መንገድ የተገኘ ምንም ጎጂ ኬሚካል የሌለው በመሆኑ